Hi everyone. So this is Gitim Sostenya, and just before I read it, I just wanted to point out just a couple of things. I may not always look at the camera, and that's because I haven't memorized my poems yet. And second thing is, I really hope this doesn't offend anyone. It's not meant to offend anybody. It's just የሚሰማኝን ነገር ነው የጻፍኩትና I know that there are some people that feel the same way that I do. And yeah, so I hope you like it. And ይሄኛው አርስታለሁ actually. It's called እኔ ማን ነኝ? Okay. ከሀገሬ እስክወጣ ድረስ ማንነቴን አሳምሬ ያውቅ ነበር። ኢትዮጵያዊ ነኝ፣ ኤርትራዊ ነኝ፣ ሳላንገራገር ቃሌም ሳይሰበር። ሲያሰኘን በአማርኛ ሲያሰኘን በትግርኛ ሁለት ቋንቋ ነበር በቤታችን። አምን ነበር እንደሆንኩ እድለኛ። ለአያቴ ማዕሬ ለአባቴ አንበሳ ለሰፈራችን በጥባጭ ብዙ ትዝታ አለኝ የማይረሳ። እኔ ማን ነኝ? የበረንብራ ስራጅ ኑር ሁሴን የልጅ ልጅ በእንክብካቤ ያደግኩ በዘምዘም ስራጅ በእናቴ እጅ። ዞር ስል ቢላል መስጊድ ቀና ስል ሞቢል ቤንዚን ማደያ ወደ ቀኝ ካመራው መርካቶ ወደ ግራ ካመራው ታይዋን ተራ። መሐመድ ሰዒድ አብዱ ካሕሳይ አባቴ መጣ ካድ ቀይሕ ፈጣሪ ከኔ በላይ ስለፈለገ ወሰደብኝ ጠግቤ ሳላይ። የዜግነት ክብር ዘመርን ጧጧት የ13 ወር ፀሐይን መቼም አልመኝም ነበር ማጣት። ጊዜ የማይለውጠው ነገር የለም ሰው ካገሩ ይወጣል አላማችን ሳይሳካ ይቀራል በሰው አገር የኛው ሰው ይንቀናል። የእናቴን ምክር ያስታወስኩ ስኖር እየከፋኝ ፈርቼ የባሰው መጥቶ አናቴ ላይ ዱብ አለ ብለው ጠሩኝ አምቼ። ማን ነው አምቼ? የአምቼስ ሀገር የት ነው? ኢትዮጵያ ተወልጄ አድጌ ማን ነህ አንተስ የኔን ማንነት የምትገልጸው? ያደግኩበት የተወለድኩበት እሱ ነው የኔ ማስታወሻ የቤተሰብሽ ደም ነው ከኤርትራ አይደለሽም አሉኝ አበሻ። የአበሻ ትርጉምስ ምንድነው? አመጡልኝ ትርጉም ዘመናዊ ብትወለጅም ብታድጊም አዲስ አበባ አይደለሽም አሉኝ ኢትዮጵያዊ። አረ ፒያሳ ትመስክር የገብረትንሳኤ ኬክ ቤት መርካቶ ሰፈሬም ትመስክር ማንስ ሊነጥቀኝ እኔን መሬት። የልደት ካርዴ ይመስክር ይላል ትውልድ ኢትዮጵያ። ወረቀት ማንነትሽን አይገልጽም አሉኝ ጆሮ የላቸውም መስሚያ። ደረሰኝ ሰበር ዜና ኤርትራዊነቴንም መግለጽ እንደማልችል። አመታት አለፈ በትዕግስት ይችም ቀን ታልፋለች ስል። ነጮች ቢሰሙ አይደንቲቲ ክራይሲስ ይሉታል። ወገኔም ሲሰማ የራሴን ዜግነት ሊወስድ ተዘጋጅቷል። እኔ ማን ነኝ? ምን ጊዜም ኢትዮጵያዊ ማንነቴን የማረሳ ኤርትራዊ ከምንም በላይ ሰው ነኝ አምላክ ፈልጎ የፈጠረኝ።